ሰላም ተመልካቾች፣ ዛሬም በአስገራሚ በአዎንታዊ ቪዲዮ ተገናኝተናል። ከምናያቸው ታማኝነት ምክንያት የሪል ስቴት ዘርፉ እየተጎዳ ነው። ይኸው ኢንሹራንስ ኩባንያዎችንም ነካ እያደረጋቸው ነው። እናስመጣላችኋለንና ገንብተን እናስረክብ የሚሉትን ቪዲዮዎች ሶስት ቪዲዮዎችን ይዘንላችሁ መጥተናል። በጥሞና ተከታተሉት። ተተመቻችሁ ላይክ፣ ሰብስክራይብ በማድረግ ጀምሩት። አብራችሁን ቆዩ። ወደ ቪዲዮ። ባለሀብቱ አቶ አለማየሁ ከተማ በኢታማኝነት ምክንያት የሪል ስቴት ዘርፉ እየተጎዳ ነው አሉ። ይሄን ነበር እኮ እኛም የፈራ ነው። ለረጅም ጊዜ በታማኝነት በዚህ ኢንዱስትሪ ውስጥ የቆዩ እነ ሰንሻይን፣ እነ ጊፍት፣ እነ ሀያት ራሱ አለማየሁ ከተማ ሲዲሲን ያለማ ነው። እንግዲህ ሲዲሲ ያንን የመሰለንተን አንዲት ኮሽ ሳይል ያለሙ ባለሀብቶች፣ ካምፓኒዎች ይሄ ዘርፍ ይሄን ያህል ኢታማኝነት ይሄን ያህል ሲያንገበግበው ለምን ዝም አሉ ነው። ተመልሰው ራሳቸውን ጭምር ነው የሚጎዳው። ለረጅም ጊዜ ያካበቱትን ብራንድ በዚህ ደረጃ አሁን መጥተው ፕሮፐርቲ ነን ሰርተን እንሰጣለን ወዲህ በሉ የሚሉትን ሰዎች ለምን ዝም አሉ? ለምን ማህበር መስርተው አልተከላከሉትም? እነሱም ብቻ አይደለም የሚጎዳው፣ በታማኝነት ወደ ኢንዱስትሪው ሊመጡ ያሰቡ ባለ ሀብቶችን ጭምር አዝንላቸዋለሁ ስል ነበር። ይሄው ደረሰ። እነሱም ብቻ አይደለም፣ እነዚህ መኪና እናስመጣላችኋለን የሚሉ እነዚህ የህብረተሰብን ብር በመብላት የማይጠረቁ ሰዎች መብላታቸው ብቻ አይደለም ትልቁ ጉዳቱ። ወደዚህ ኢንዱስትሪ ውስጥ በታማኝነት ለመግባት ያሰበ ባለሀብት ታማኝነቱን ኦልሬዲ አጥቶታል። በቀላሉ ፔኔትሬት አድርጎ የሰውን ልብ ማግኘት አይችልም። የከስተመርን ታማኝነት ማግኘት አይችልም። ቢኮዝ እነዚህ ሰዎች አበላሽተውታል። እንግዲህ በአሁን ላይ በሪል ስቴት ዘርፉ ከፍተኛ የሆነ የመኒ ላውንደሪ የገንዘብ አጠባ ቦታ ሆኗል። የመኪና እናስመጣላችኋለን ገንዘብ አጠባ ነው እየተሰራ ያለው፣ አራጣ ነው እየተሰራበት ያለው። ኢንዱስትሪውም ይሄ ሪል ስቴቱም በዚህ ደረጃ ነው እንትን እያለ ያለው እየወረደ ያለው። ነገ ዜሮ ሊገባ ሁላ ይችላል። መንቃታችሁ ጥሩ ነው። በተለይ እዚች ሀገር ላይ የሪል ስቴት ዘርፍን አምጥታችሁ ያለማመዳችሁ እንደነ ሀያት፣ እንደነ ሰንሻይን፣ እንደነ ግፍት ያላችሁ ዝም በቀላሉ ለምን ይሄንን እንትን ታጡታላችሁ? ይሄን ብራንድ ታጡታላችሁ? አሁንም በማህበር መደራጀታችሁ ቆንጆ ነው እና ጠንከራችሁ መቀጠል አለባችሁ፣ መውጣት አለባቸው ነው። ገንብቼ እናስረክባቸዋለን። ይሄው እናስመጣላችኋለንና ገንብተን እናስረክባችኋለን። ሪል ስቴቶች ኢትዮጵያውያንን ከሚያሳምኑባቸው መንገዶች አንዱ ኢንሹራንስ ነው። ኢንሹራንስ እኔ አስረክብሃለሁ ገንብቼ፣ እኔ አስመጥቼ መኪናውን ሰጠሃለሁ፣ ድንገት የማታምነኝ እንኳን ከሆነ ኢንሹራንስ አለ ነው የሚሉት። ልሰርቅህ ነውና ከሰረኩህ ኢንሹራንስ አለ እያሉ ነው። በሌላ ቋንቋ እንደዚህ አይነት ኢንሹራንስ የለም። እኔ እስከማውቀው ድረስ የባንዲት፣ የሌባ፣ የሽፍታ፣ የአማጽያን ኢንሹራንስ የሚባል ነገር የለም። ልሰርቅ ነውና ከሰረኩ ኢንሹራንስ ይሰጣል ብሎ እንደዚህ አይነትም ኢንሹራንስ የለም። አሁን በቅርብ አንድ እናስረክባችኋለን ከሚል ሰማይ ጠሪ ሪል ስቴት ምን የሚል ኢንሹራንስ ገብቶላቸዋል? የአርዝ ኪዊክና የፍለድ ገንብቶ ባላስረከባቸው ሪል ስቴት ላይ የፍለድና የጎርፍና የመሬት መንቀጥቀጥ ድንገት መቼ አስረከብክ? ገና መቼ ሲጀመርከውና ነው? ምን አገባን ሲጀምር? ገዢው አካል ስላልተረከበው ቤት ምን አገባውና ነው? እነሱ ገዢዎቹ ጭምር የሚገነዘቡ ኢንሹራንስን የሚገነዘቡበት ድንገት ባላስረክብህ፣ ድንገት ብሰርቅ በሌላ ቋንቋ ኢንሹራንስ ብርህን ይመልስልሃል ነው። አይደለም፣ በፍጹም እንደዚህ አይነት ኢንሹራንስም የለም። በፍለድና በአርዝኪዊክ ኢንሹራንስ ተታላችሁ ቤት ሰርቶ ያስረክበናል፣ ካላስረከበን ደግሞ ኢንሹራንስ ይከፍለናል የምትሉ ሰዎች
ምን አይነት ቡዳ ነው ግን የበላችሁ? ምን አለ ብታነቡት፣ ምን አለ ብታውቁ አንዳንድ ነገሮችንና እንደዚህ አይነት ኢንሹራንስም የለም። ስለ ኢንሹራንስ የሚያገባችሁ ነገር የለም። እናንተ ምንም እዚህ ውስጥ ምንም የሚያስገባችሁም ነገር የለም። የመሬት መንቀጥቀጥ ተነስቶ እንደው ከገለበጠው ኃላፊነቱን ራሱ ሰራለሁ ያለው ይሰድ። ጎርፍም መጥቶ የሚጠራርገው ከሆነ ከነሱ ይጀምርና ይጠራርጋችሁ። እናንተ እዚህ ውስጥ የሚያገባችሁ ነገር የለም ባልተረከባችሁበት ነገር ለማለት ነው። በዚህ አጋጣሚ ግን መምጣቴ ካልቀረ እዚህ ሰፈር ኢትዮጵያ ቴክኖሎጂን እና ኢትዮፒካር የተባሉ እናስመጣላችኋለንን። እስቲ ማስረጃ ያላችሁ ሰዎች ጀባ ብትሉኝ ምን ይላችኋል? ኢንሹራንስ ኩባንያዎች በቃ ይህን ምክር ተቀበሉ። ይህን እውነታውን ተቀበሉ። አንዳንድ ሰዎች ደግሞ የምትቃወሙታላችሁ። ምንድናችሁ እናንተ? መቼም እውነትን የሚያጋልጥ ሰው የሚቃወም ሰው ያው ሌላ ምንም ድርድር የለው፣ ጥያቄ የለው። አጭበርባሪ ሌባ ነው ማለት ነው። በኮሜንት ላይ የገባችሁ የምትሰድቡ ሰዎች ጤነኛ ናችሁ ወይ? ኢትዮጵያ ወደ ትር ነው የምትሉ? ኢኮኖሚዋ አልወደቀም ወይ? ድሃው ማህበረሰብ ምን ይሁን? ገንዘቡን አውጥቶ ኢንቨስት ያደርጋል። በቃ በሆነ ሚስት ተጭበርብሮ ይጠፋበታል። ይሄን ነው ሰዎች የምትገድፉስ። ግን ደግሞ አንዳንድ ሰዎች በቃ እየገደፉት ነው። ቀጥዬ የማሳያችሁ ቪዲዮ በቃ ያ ነው። አንዳንዶች በጣም ስሬስ እየደገፉት ነው። በቃ ሌሎችም እየተቃወሙ ስለሆነ ያው ገዳፊም እንትንም አለ። አሁን ቀጥዬ የማሳያችሁ ቪዲዮ በቃ የሚደግፉ ሰዎች ናቸው። ከነዚያ መካከል ይሄው ይህንን ግለሰብ የማታውቁት አላችሁ ብዬ አልገምትም። ከሌላችሁ ግን አዎንታ በርሲሳ ይባላል። በነገራችን ላይ ይህንን ቪዲዮ በቻላችሁት መጠን ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አስቸኳይ ለአዎንታ በርሲሳ እንድታደርሱ ይፈልጋለሁ። ሰሞኑን እንግዲህ በተለያዩ ሶሻል ሚዲያዎች ላይ ስለዚህ ወንድማችን እጅግ በርካታ መረጃዎች እየወጡ ነው። በነገራችን ላይ እኔ በጣም የገረመኝ ነገር ቢኖር ግን ማለት ነው 20 ሚሊዮን ብር የ20 ሚሊዮን ብር ጉዳይ በጣም ገርሞኛል። ማለት የሰው ልጅ በዚህ ልክ እንዴት ለሰው ያስባል? ፊንቴክ ኢንቨስትመንት ግሩፕ 20 ሚሊዮን ብር አፉን እንዲዘጋ ጠይቆት ነበረ። እኔ አልፈልግም፣ ከራሴ ጥቅም የህዝብ ጥቅም ይበልጣል ብሎ 20 ሚሊዮን ብር ነው የገፋ ጀግና ነው። ስለዚህ አንድ ነገር አሰብኩኝ። ትናንት አዶናይ የሆነ የሲድሮ አፕሊኬሽን ምናምን እያለ ሲያስተዋውቃል ነበረ። ታዲያ በዛ ሲድሮ አፕ ላይ በመጀመሪያ ደረጃ ወደ 444,000 ፎሎወርስ የገባ ሰው የቢዋይዲ ተሽከርካሪ ባለቤት ይሆናል ስላለ ይህንን ቢዋይዲ ለመለሱ አንሰጠው። በአላህ እስኪ በሐሳቢ የምትስማሙ ኮመንት ላይ የገባችሁ ይገባዋል እያላችሁ ሰሞኑን ሜንሽን እያደረጋችሁ አስቀምጡት። በአጭር ጊዜ ውስጥ እንደው ቢበዛ በሁለት ቀን ቻሌንጅ እንጀምርና የሲድሮ አፕሊኬሽን አሸናፊ እናድርገው። ያንሰዋል። ስለዚህ ለማንኛውም አስቸኳይ ደግሞ ለሱ የምታደርሱ ነገር ቢኖር የሲድሮን አፕሊኬሽን ከፍተህ ቲክታክ ባዮ ላይ አስቀምጥልን። እየገባንኛ ፎሎ አድርገን የመኪና ባለቤት እናደርጋለን። ጀግና። የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ኮሜንት፣ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልን።